ያችን ልጅ ተዋት። አላዛር ማን ትንሱን ቋንቋ አይገባህም እንዴ? እንድትፈታ ትፈልጋለህ? እሺ ምንድነው እንዴ ነው ፈታት? በቃ ተዋት። ልጅ ሳይወለድ የሁሉ ነገር ይመጣል። ልጅ ነገር ልጅ ስታሳቅፈት ምን እንደሚመጣ ምን ታውቃለህ? ጠዋት ተነስቶ ተነሽና ቁርስ ሰራሪ የመተኛት ነው። ገና እኮ ነው አዘገጃጅቼ እኮ ነው ያደርኩት። ተነሺ። እኔ መልስ አልፈልግም። ቁጭ ቅጭቅ ነው እንዴ ተማርሹ? ምንድነው ማሰብ ማለት? አንቺ ነው ምን እየሰራሽ ነው? ምን እየሰራው ነው? እናንተ ማብራራት ይተበቅ ታብራራልኛለህ። እኔ ደግሞ ምን እየሰራ እንደሆነ አልነግርም። እሱ ማለት ያልኩሽ አይደለም ፎቶ ላይ ያለው ልጅ ነው አይደል? ባልደርስ አልፈልግም። ስንት ነገር ያረካት እንደሆነ አይቻልም። ቪዲዮ ላይ ነው አይቻልም። ጓደኛው ነኝ። ሰይላትን ብለን ነው አይደል? እስከዛሬ ድረስ እኔ ነኝ ተጫወተ ነበር። ምን አርጌ ተጫወተ? እኔ ጋር አውሬው ያመጣ ቤት ውስጥ ሴት እያስገባ እኔ ወንድ አስገብቻ ይገኝ አብሮ አደግሽ ተካሽ ማለት ነው። ማንም የለኝም። መጣሪን ፍለጋ ይገርማል። ከቡታጀራ ድረስ ነው። እኔ አስነክቶሽ ነው አንቺ እንደዚህ የምትሆኚው። አንተን መቼም ላፈቅራል። ትንሱን እንድጠራትም አልፈልግም። ባሏ ነኝ ስትል መስማት አልፈልግም። እንግዳም ስለሆንክ ነው ይሄን አለም ያከበሩ እንጂ እንደዚህ ይዞ አንተ መለጣፍ ምን ማለት ነው? ሰማን አረ ያገባ አንተ በቃ ሂድ። እኔ መምጣት አይፈልግም። እንግዳ ስለሆንክ ነው ይሄን አለም የታገሰው። እሺ አመታኝ በቃ እንግዲነቴ ቀርና አመታኝው። አንተ ፍቅር በዱላ አይሆንም ታውቃለህ አይደል? ገባ። እኔ በእናንተ ህይወት አልገባም። በእኔ ህይወት ገባችሁ እንጂ በእናንተ ህይወት ማን ነው በአንተ ህይወት የገባው? አንተ ነው መበጠብጠን። ማን ገባ በአንተ ህይወት? ምን አስነክቶሽ ነው አንቺ እንደዚህ የምትሆኚው? አንተን መቼም ላፈቅር አልችልም። የኔ ፍቅረኛ እኮ ነበር። በቃ አሁን አለቀ። እንግዲህ በኋላ እያወራው ያለው ሂድ። በቃ አለቀ። እንግዲህ በኋላ እያወራው ያለው ሂድ። በቃ ሳይሬ ነች። አንቺ እጁን ልቀቂ። ምን ማለት ነው? ልቀቂ። ውስጥ አትለቅም እጄን። አለቀ። ወይኔ ለካ ይቅርታ። ምን ታደርገኝ? አናትህን ብዬ ነው ሰላም የተወደዳችሁ እግዚአብሔር እንዳምሳሉ የፈጠረ ሰላም ለእናንተ ነው። የሱ ጉዶች እንደዚህ ናቸው። እስቲ አንዳንድ ጉዳዮች አብረን መካከል ይሆናል። እኔ የምለው ተመልከቱ ነው። እኔ የማውቀው ነገር የለም። ምንም ግራ ገብቶኛል። ስለእናንተ ማግኘት አለማግኘት ጉዳይ ሳይሆን ማለት ትውልዱ ላይ ምን እየሰራ ነው፣ ትውልዱ ምን እያስተማረ ነው ተከታተለው ነበር። የሚወዳቸው ነገሮችና ከግል ህይወቱና ከስራ ወዳድነቱ እያራቁት ነው። ለችግሩ ደግሞ አንድ መፍትሄ ብቻ ነው፣ ትዳር። የትዳር አጋሩ ብቻ ነች ከህይወቱ ጋር መልሳ ልታገናኘው የምትችለው። ይህ ካልሆነ ግን እናጠዋለን። የነዛራና ቻንድራ አይበቃንም ማለት የነሱን ማንነት አሁን ባለው ወጣት ላይ አሁን ባለው ጄኔሬሽን ላይ የዛ ጭቅጭቅ ትዳር ውስጥ ጭቅጭቅ፣ መፋታት፣ መጣላት ይህንን አይነት ማንነት እንዴት ለትውልድ እናወርሳለን? ማለት ተከታዮቻችሁን አሁን አዳዲስ የሚመጡት ቲክቶከሮች፣ ዩቲዩበሮችን አይታችኋል። ልክ እንደናንተ አሁን መስራት እየጀመሩ ነው። በቃ ማለት መጨቃጨቅ፣ ፍቅረኛ መያዝ፣ መጨቃጨቅ፣ ከዛ ደግሞ ሌላ ፍቅረኛ መያዝ፣ መጨቃጨቅ፣ ማግባት፣ ከዛ ልጅ ወልዶ መለያየት ማለት አያጋጥምም እኮ አይደለም። ማለት ይህን ያህል የቤታችሁን ገመና በአደባባይ ላይ ማስጣት እንደዚህ ልክ ነው ብላችሁ ታስባላችሁ? ለእናንተ ከእናንተ በላይ እናንተ የምትጠቀሙት የተወሰናችሁ በጣት የምትቆጠሩ ቲክቶከሮች ወይ ዩቲዩበሮች ልትሆኑ ትችላላችሁ። ግን ስንት ትውልድ ነው የምታጠፉት? ስንት ትውልድ ነው የምታበላሹት? ማለት ይሄ ለእናንተስ ጥሩ ነው? ቤተሰብስ ይህን እያያችሁ እንዴት ዝም ትላላችሁ? ማለት ቤተሰብን ራሱ አያስወቅስም? ሶስታችሁንም የሚያማክል ነው።
ማለት ትዳር እንደዚህ ትዳር የቤት ገመና እንደዚህ ማለት በብር ይሸጣል እንደ ሸቀጥ ይነገዳል ማለት ነው። እንደዛ ነው እኮ አሁን እያደረጋችሁና እየሰራችሁ ያላችሁ። ትውልዱን የሚያነጽ ነገር ብትሰሩ ምን ችግር አለ? ማለት ትውልዱን ሊያነጽ የሚችል ሊያስተምር የሚችል ሊያስቅ የሚችል ትውልዱን ሊያዝናና የሚችል ወጣቱን ሊያስተምር ሊያዝናና የሚችል ነገር ብትሰሩ ምን ችግር አለ? ማለት እኔ እንጃ ይሄ አግባብ ነው ብዬ አላስብም። ማለት ለምንድን ነው ይሄ የውጭ ማንነት በእኛ ይሄ ያልተለመደ በቃ ያልተለመደ ማንነትን እዚያ አምጥቶ እየነገርኩ ነበርና በእኔ በኩል ያለኝን ስሜት ይኸው እየነገርኩህ ነው ያለሁት። ወደፊትም ካንተ ጋር እንደማስብና ወደፊትም ካንተ ጋር መቀጠል እንደምፈልግ እየነገርኩ ነው። እኔ ደግሞ ያንተ መልስ እየጠበቅኩ ነው ያለሁት። ስለዚህ ይሄን መልስ ማወቅ ፈልጋለሁ። ንገረኝ አብርሃም። እሷ እምቢም በል እሺም በል ነገ ማወቁ አይቀርም። ገባ? ስለዚህ እዚህ ጋር መኖሯ ምንም ይሄን ያህል አፌክት የሚያደርግ ነገር አትጨናነቅ። ያለን ስሜት ንገረኝ። ከቦች ይሄ ቤት በጣም